ወሳ ማይ ፋሚሊ እንግዲህ ዛሬ በአዳዲስ ቪዲዮ ተከስተናል። እናንተን ያዝናናሉ ብለን ያሰብናቸው ነገሮች ይዘን መጥተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስቲ ቀጥታ ወደ ቪዲዮ ላይ እንመለስ። ኧረ ተው ግን ተዘመዶች ኧረ አስገቡላት። በአርባ ዓመቷ ብታገባ ኧረ ምን አይነት ዘመዶች ናቸው ፋሚሊ? እቺ ልጅ በ40 ዓመቷ ትዳር ብትይዝ አናስገባም ብለው ባልየውን ሊያስኪዱባት። እስቲ እቺ ልጅ ከየት ታምጣ? ምን ነው ምጡ መጣ እንዴ? ዛሬ ደግሞ ፉከራና ሽለላ ማረኝ። ፉከራና ሽለላ ማረኝ። ያንቺ ደግሞ እርግዝና በጣም መጠን አጣሳ እንዴ? አንተ የምትለው ችግር እና እዚህ ልፎክር ነው እንዴ? በልልኝ በቃ ማረኛ ሲያምረኝ። ኧረ እኔ አልልም በዛው። እሺ አራት ጩይ ሰው እየሰማን ነው እሺ በልልኝ። እንደው ጌታዬ እንደው ምን አይነት ማሽን ነው እንዴ ያገባሁት? አሁን ፉከራ ነው። እሺ ጎራውና ጎራውና ደኔ ረጎራው ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ሳይሉት አስረግዞ ንዳ ገባልሽ። ረጎራው አልገባትም እንጂ የሸለለ እሷን እየሰደባት ነው። እንግዲህ ወጣቶች ስታስረግዙ እንግዲህ እያያችሁ አስረግዙኛ። ሌላ ምን እንላለን? አታስረግዙ አንልም መቼም። እንደዚህ የሚያምራቸውን ነገር እርግዝና ሰዓት ሲቀጣይ ቪዲዮ አይተን እንመለስ። ያምርህል? አረ ችግር የለውም ብቻ እንተና እኔ አላምንም። my god. ጀበናውን አፈራረሰችው። እንግዲህ ፋሚሊ ስትጀናጀኑ በልክ አድርጉት። ሌላ ምን እንዳለን እስኪ ቀጣይ ቪዲዮ አይተን እንመለስ። ዛሬ ምንም ከጀበና ውስጥ ይወጣናል። እንግዲህ እነዚህን እርድና እንለው ስግጥና እንለው ግራ ገባህ እኮ። እሺ እንግዲህ እናንተ የምትሉትን እስኪ ኮመንት ሴክሽን ላይ አሳውቁኝ። አንቺን ሳገኝ ስሜኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ? ሄሎ ማነህ አንተ? አንተ ራሱ ማነህ? የጮኘን ስልክ አንስተ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ታላቅ ወንድሟ ነኝ እንዴ? ሙሽማ ነኝ አይደል? ማዘር ደውላ ነበር። እውነት ቶ በቃ በኋላ ደውልላታለሁ። ለምን ግን ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው ባጣ? ቆይ ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂኝ ነገር እኮ የለም። ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽም ማየት አልፈልግም። ልቤን ታውቂዋለሽ፣ ክፉ አልመኝልሽ። ለመጪው ትዳርሽ እኔ እሱም ቢሆን ገንዘብ ፍሪጁን ምናምን ተቀብሎ አይደለም እንዴ? ምን አይነት ፋራ ነው እንዴ? በሱ ገንዘብ ፍሪጅ ምናምን አሟልታ እሱ ሽማ ነበር። የፍሪጁ ምናምን ተቀብሏት አይደለም እንዴ? ዘው ትራስ ድርው። እዚህ ቀጣይ ቪዲዮ ተነመለስ። በምን ቀን ነው ከዚህ ልጅ ጋር የተለያየሁት? የታባሽ ተቃጠይ ያ እከካም ሽሮ እንጂ የታባቱ ስጋ ጋብዞ ሸቀል። እሱማ ጌታን ብቶ ይጋብዘኛል። አይ እድሌ ነው እንጂ ወይኔ መጨረሻ ያንተ መጫወቻ ነው። ሲበላይ ድሮ ይክሷ ድሮም ሴቶች እኮ የሚሸወዱት ፍቅር እያሉ በቃ ሀብታሙ ጥተው ወደ ድሃው ሲሄዱ እንግዲህ እንዲህ ነው። ይኸውልሽ ቁርጥ እየበላ ያስቀናሻል። ማን እንግዲህ ድሃ አታፍቅሩ እያልኩ አይደለም፣
ያው ጋይታችሁ አፍቅሩ ነው ያልገበስ ቀጣይ ቪዲዮ ደግሞ እዚህ ምን ይሰራል? የታባሽ ተቃጠይ ዛሬ ደግሞ በአይነት የሁሉ ምግብ ከማዘዙ በዛ ላይ ቆራረሱ አመለጠሽ። እንግዲህ ምን ታረጊዋለሽ? ይኸው አፈር ብላሽ። እሺ ፋሚሊ አራቺ ልጅ እነዚህ ልጆች የምታውቋቸው አስታርቋቸው። ልጅቷ ሁሌ በቅናት መሞቶ ነው። እንግዲህ ፋሚሊ በቀጣይ ባባበዱ ቪዲዮዎች እንከሰታለን። እስካሁን ላየነው ቆርጣችሁ መላክ ከፈለጋችሁ ቆርጣችሁ ላኩላቸው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ታውቁኝ። ሰላም ቆዩልኝ።